የአዲሱ የስራ ስምሪት አዋጅ ምን የተለየ ነገር ይዞ መጥቷል? በትላንትናው ዕለት መጽደቁ ይታወቃል። እኔም አመሰግናለሁ። እንደምን ዋላችሁ? አዎ ተከታትያለሁኝ። በጥሩ ሁኔታ ተዘግቧል። እንዲሁም ተጨማሪ መረጃ ለመስጠት ያክል ትልቁ ትናንትና የተከበረው የሕዝብ ተወካዮች ምክር ቤት ያጸደቀው አዋጅ ሂደቱን ተከትሎ ላለፉት 3 ዓመታት የውጭ ሀገር ስራ ስምሪት ጋር ተያያዥነት ያላቸውን ጉዳዮች በማጥናት የአሰራር ስርዓቶችን በአዲስ መልክ በመቅረጽ የሀገራትን ልምድ እንደዚሁ በማጥናት በእኛ ተጨባጭ ሁኔታም ያሉ እድሎችና ማነቆችን በመለየት 3 መሰረታዊ ምሰሶ ላይ የተመሰረቱ በአቅርቦት በስምሪት ሂደት በሚኖር የሰው ኃይል ዝግጅት ማለት ነው፣ በሂደቱን ለማሳለጥ በሚያስችሉ አስቻይ ሁኔታዎች እና በፍላጎት መዳረሻ ሀገራት ጋር ባሉ ጉዳዮች ላይ ያውጠነጠኑ መሰረታዊ ስርዓቶችን ተግባራዊ ለማድረግ ዝርዝር ድንጋጌዎችን የያዘ ነው። ከሁሉ በላይ እስካሁን ከነበረው አዋጅ ምንድን ነው የሚለየው ተብሎ ከተወሰደ በዚህኛው አዋጅ የተቀመጡ ዝርዝር ጉዳዮች በአድማሳቸው በስፋትና በጥልቀታቸው መነሻ ያደረጉት ላለፉት ዓመታት እንደ ሀገር በርካታ የለውጥ አጀንዳዎችን ቀርጸን ተግባራዊ ስናደርግ ቆይተናል። ከዛ ውስጥ አንዱና የመጀመሪያው የዜጎች የውጭ ሀገር ስራ ስምሪት ጉዳይ የኢትዮጵያ ብሔራዊ ጥቅሞች አጀንዳ አካል ሆኖ እንዲቀረጽ ተደርጓል እና ይሄም አዋጅ ከዚያ ጋር በተዛመደ መንገድ አዳዲስ ድንጋጌዎችን አክሎ በስፋት በዘርፉ ያሉ ተዋንያንን፣ ዜጎችን መዳረሻ ሀገራት ላይ ሊኖራቸው የሚገባ የክብር፣ የደህንነት፣ የመብትና የጥቅም ጉዳዮች በሙሉ ዘርዘር ብለው የተካተቱበት እንዲሆን ተደርጓል እና ይሄ አንድ የተለየ ቦታ ከያዙ ጉዳዮች ውስጥ አንዱ ነው። ዘርፉ በርካታ ተዋንያን ከሀገር ውስጥ እስከ መዳረሻ ሀገር ድረስ የሚያሳትፍ በመሆኑ የሀገር ውስጥ የዘርፉ ባለድርሻ አካላት ጠንካራ፣ ይህንን ትልቅ ኃላፊነት መሸከም የሚችሉ በመዳረሻ ሀገራት ዘንድ ደግሞ የመደራደር አቅማቸው ያደገ እንዲሆን ለማድረግ አስቻይ ሁኔታን ጭምር የሚፈጥር ተደርጎ ነው የተቀረጸው። ስለሆነም የዘርፉ ተዋንያን በራሳቸው ውስጥ በሚኖር መለስተኛ የሆነ በደንብ የማያሳድግ የማያጎለብት አይነት ሂደት ውስጥ እንዲያልፉ ሳይሆን ከሌሎች ትልልቅ አቅምና ጉልበት ካላቸው አካላት ጋር የሚደረግ ፉክክር ስለሆነ ይህንን ለመወጣት የሚያስችል ቁመና ላይ እንዲሆኑ የሚያደርግ ጠንካራ አደረጃጀት ያላቸው እንዲሆኑ የሚያስችል ነው። ስለዚህ የዜጎችን ጉዳይ ተመልክቷል። በሂደቱ ያሉ ተዋንያንን ጉዳይ እዚሁ አይተዋል። ምን አስቻይ ሁኔታዎችን ደግሞ መፍጠር ይገባል የሚለው በርካታ ባለድርሻ አካላት መንግስታዊ የሆኑም ያልሆኑም የሚሳተፉበት ስለሆነ በቅንጅት መስራት የሚችሉበትን እድል በደንብ ዘርዘር አድርጎ አይተዋል። ከእስካሁኑ ደግሞ የሚለየው በቴክኖሎጂ የታገዘ የዜጎች ደህንነት እንግዲህ ከሄዱ በኋላ ሳይሆን ገና ቤታቸው እያሉ ጀምሮ ደህንነታቸውን ባረጋገጠ የምዝገባ የምልመላ እና የስምሪት ሂደት ውስጥ ማለፍ አለባቸው እና ይህንን ደግሞ በቴክኖሎጂም ጭምር ታግዞ ለመስራት የሚያስችል ድንጋጌ እንዲኖረው ተደርጎ ነው የተቀረጸው እና በበቂ ዝግጅት በተሟላ ጥናት ላይ ተመስርቶ የሚመለከታቸውን ባለድርሻ አካላት በተከታታይ በማሳተፍ ተገቢውን ግብአት አክሎ የጸደቀ አዋጅ ነው ማለት ነው። መልካም። ወይዘሮ ሙፈሪያት በተለይ በሕዝብ ተወካዮች ምክር ቤት በረቂቁም ጊዜ የተደረጉ ውይይቶች በክፍተቶችም የተነሱ ጉዳዮች አሉ የተሻሻሉም ጭምርና እንደው በአጠቃላይ አዋጁ በኤጀንሲዎች በኩል የሚነሱ ቅሬታዎችን ምን ያህል ከግምት ያስገባ ነው ማለት ያስችለናል? እንግዲህ ቅድም እንዳልኩት የኢትዮጵያ ብሔራዊ ጥቅም አካል ሆኗል ማለት ኤጀንሲዎችም ከስካሁኑ የላቀ ኃላፊነት አለባቸው ማለት ነው። እንደ ተራ ሸቀጥ ወይም እንደ ሌላ አገልግሎት የሚሸጥና የሚገዛ ጉዳይ አይደለም። ሰውን የሚያክል ዜጋን የሚያክል ክቡር ነገር
ውሳኔውና ፍላጎቱ ሆኖ እስከፈቀደ ጊዜ ድረስ ህጋዊ ስርዓቱን ተከትሎ የሚሰማራበት ሂደት ስለሆነ ከወትሮ የተለየ ኃላፊነት ይጠበቃል። በዘርፉ ኤጀንሲዎች ብቻ ሳይሆኑ በዘርፉ የሚሳተፉ ተዋንያን በሙሉ በተወሰነ ደረጃ ቀላል ባልሆነ ደረጃ በርካታ የመረጃ መጣረሶች እንደነበሩ ታዝበናል። አንዳንድ ሚዲያዎችን በዘገቡት ዘገባ እውነቱ ሁሉም ኤጀንሲ እንደየአቅሙ እንዲሰራ የሚያስችል ሁኔታ ነው የፈጠረው። አነስተኛ ቁጥር መላክ እችላለሁ ያለም በልኩ፣ ከፍተኛ ቁጥር ያለው ሰው ማሰማራት እችላለሁ ያለም በልኩ እንደየልኩ እንዲያሰማራ እድል የሚሰጥ ነው። በሌላ መንገድ 100ም ሰው የላከ 10ም ሰው የላከ እኩል ይታይበት ከነበረው 100 ሰው የላከ ህጋዊ ስርዓቱን ተከትሎ ጥራቱን ጠብቆ አሰልጥኖ አብቅቶ የተዘጋጀውን የሰው ኃይል በህጋዊ መስመርና መንገድ የላከ ሰው በላከው ቁጥር ማግኘት ያለበትን ማትጊያ ማግኘት አለበት ማለት ነው። ቅድም በማነሳው መንፈስ ይሄ ቅሬታ የሚፈጥር ሳይሆን ለተለወጠው ሁኔታ እንዲመጣ ለፈለግነው አዲስ አይነት ነባራዊ ሁኔታ ህጋዊነትን በማስፋት ህገወጥነትን ለመከላከል ያስቀመጥናቸው ሁኔታዎች ዝግጁና ብቁ ለሆኑ ኤጀንሲዎች የበለጠ አቅምና ጉልበት የሚሆን ነው ማለት ነው። ቅሬታ የሚፈጥር አይደለም። ከአሁን ቀደም ስንሰራበት የነበረውን የማስያዣ ገንዘብ መጠን ቀነስን እንጂ አልጨመርንም። ለምሳሌ $100,000 ነበር ማስያዣ። አሁን ባለው 50,000 ነው መነሻ ያደረግነው። $50,000 ማስያዣ፣ ትልቁ ደግሞ 250,000 ነው የሆነው። ይሄ የመዳረሻ ሀገር ገደብ እንዳይኖርባቸው ያደርጋል። በዚህ ደረጃ በኩባንያ ደረጃ